እየተከለለን ያቦቻችን ጉዕዞ ናብ ስውራ ማርያም ጸበል ተአምረኛው ቦታ። ማርያም ልጆች እንደምን አረፈዳችሁ? እንደምን ቆያችሁ? በኋላ ይሰማል ይሰማል። እንደምን አረፈዳችሁ አሉ። አሜን። በቸርነት በምህረት ለነፍሳችን ረፍት እንድናገኝ እሱ በሰጠን ሰንበት መንፈስና እትሕጐሰሉ ጉዕዞ ወደ ሩቅ ሀገር ሄደ። ወደ ሩቅ ሀገር ሄደ። ከዛ ከብዙ ጊዜ በኋላ ይህ የጌቶቹ ባሪያ ወይም ጌታ ተመልሶ መጣ። ከመጣ በኋላ እኚህ ባሮች ወደ ጌታቸው ቀረቡ። ወደ ጌታቸው ቀረቡ። ወደ ጌታቸው ቀረቡ። 5 የተሰጠው ስንት አድርጎ ጠበቀ? እነሆ አለ። እንግዲህ ባሪያውን አልጠየቀም፣ ጌታውን አልጠየቅም። ማስተውሉ። መጣ ያ ባለ 5 መክሊት። እነሆ አለ 5 መክሊትም ምን ብለኸኝ ነበረ? ሰጥተኸኝ ነበረ። ነግጄ አትርፌበት 5 ሌላ ተጨማሪ 5 አትርፌ ስንት ይዣለሁ አለ? 10። 5 ሲደመር 5 ስንት ነው? 10 አይደል? ሁለተኛውም መጣ። እነሆኝ 2 መክሊት ምን ብለኸኝ ነበረ? ሰጥተኸኝ ነበረ። ነግጄ አትርፌ ሌላ 2 መክሊት ምን ብዬ መጣሁ? አትርፌ መጣሁ አለ። 2 ሲደመር 2 ስንት ነው? 4። ሶስተኛው ደግሞ መጣ። እነሆ አለ አንተ የዘራኸውን የምታጭ። እየሰማችሁ ነው? የዘራኸውን ምን የምትል አለ? የምታጭ። ከእንደገና ደግሞ የበተንከውን ደግሞ የሰጠኸውን ምን የምትል የማትሰበስብ አምላክ ነህና ይሄንን ፈርቼ አለ። ወይም ጌታ ነህና ምሳሌ ስለሆነ ጌታ ነህና ይሄንን ፈርቼ መክሊቱን ቆፍሬ ቀበርኩት እንዳይጠፋብኝ አለ። ይኸውላችሁ ሰበብ ሲያስቀምጥ ምን አለ? እንዳይጠፋብኝ ቆፍሬ ምን አደረኩት? ቀበርኩት። እነሆ ይሁን መክሊት አለ። ይኸው ሉቃስ በመጠምጠሚያ ወይም በሰበን ጠምጥሞ አመጣው ይላል። ያቺ የተሰጠችውን ስንት መክሊት? 1 መክሊት ሲጀምር መካኝ ጌታ ለብለው ጀመረ ማለት ነው። ስለዚህ ይሄ ምሳሌ ነው። ጌታ የተናገረው ጌታችን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ ሳምንት ምን አክብረን ነበረ? አንድ በዓል አክብረናል። ሳምንት ከጌታ ቤት በዓላት አንዱን አክብረናል። ምን ይባል ነበር? ደብረ ዘይት አክብረናል። በደብረ ዘይት የምናስበው ምንድን ነው? ምጽአተ ክርስቶስን ነው አይደል? ምጽአተ ክርስቶስ የጌታ ዳግመኛ መምጣት፣ በግርማ መምጣት፣ በፍርድ መምጣት የሚታሰብበት ዕለት እና ሁለቱ ተያያዥ ናቸው። ማቴዎስ 25 ከቁጥር 1 ስታነቡ ስለ ደብረ ዘይት፣ ስለ ሰነፎችና ስለ ብርቶች ያወራል። ብልህ ስለሆኑ ሴቶችና ሰነፍ ስለሆኑ ሴቶች ያወራል። ከላይ ቀጥሎ ጌታ ሁለተኛ የመሰለው ምሳሌ ይሄ የመክሊት ምሳሌ ነው ማለት ነው። የመክሊት ምሳሌ ነው። ስውራ ማርያም ዓብይ ጸበል ብብዝሒ ነጋድያን ዝፍለጥ ኮይኑ ካብ አዲስ አበባ ንሸነኽ ምብራቅ ኮይኑ ኣስታት 140 ኪሎ ሜትር ይበጽሕ። ኣብዚ ቅዱስ ቦታ ጫማ ካውፂኻ እግርኻ ምስ ትረግጽ ፍሉይ ስምዒት እዩ ዝፈጥረልካ። እቲ ምንታይ ናይ ምሕረት ቦታ ስለ ዝኾነ
ስውራ ማርያም ጸበል ተአምረኛ ዝኾነ ቦታ በብዙ ሕሙማን ነፂኦም ዝፈወሱሉ ቅዱስ ዝኾነ ቦታ እዩ። ከም ትሪእዎ በብዝሒ ሰብ ዝንገድ በብዝሒ ሰብ መፂኡ ዝጥመቕን ዝሕፀብን ምዃኑ ይምስከረሉ። እዚ ትሪእዎ ዘለኹም ጽሑፍ ብሓፂር ናይ ታሪኽ ናይ ስውራ ማርያም ጸበል ዝገልጽ እዩ። እታ ብስጋናን ብነፍስናን የተጨነቐና ዓለም ኣብዚ ቦታ ከም ዘይብላ ኢኻ ትርዳእ። ከም ትሪእዎ ዘለኹም እዚ ጀሪካናት ዝጃሎን ጸበል ንኽወስዱ ወይ ማጨሎት ንኽወስዱ ሪጋ ሒዙ ዘሎ እዩ። ካብ ተኣምሩ ንላዕሊ ብዙሓት ሰባት በዚ ጸበል ተሓፂቦም ወይ ሰትዮም ክሓውዩ ክድሕኑ ዝኸኣሉ ብዙሓት እዮም። ንሕና ከዓ ኣብዚ መፂና ክንባረኽ ጸበሉ ክንሕፀብ ክንሰቲ በዚ ጋጣሚ ንዕድመኩም። ድኻም ይኹን ሽግርኩም ከይጸብጸብኩም ናብዚ ቦታ ክትመፁ ንላቦ ከም ትሪእዎ ዘለኹም ኣብዚ መፂ ክንደይ ሰብ ዝመሓር ዝፍወስ ኣሎ፣ ክንደይ ተኣምሩ ርኢዩ ዝኸይድ ኣሎ። ስለዚ ናይ እመቤታችን ናይ ኣዴ ማርያም ጸጋን በረከትን ንኽንረክብ ናብዚ ብገንዘብ ከፊልካ ዘይርከብ ቦታ ንኽንመላለስ ንኽንመጽእ በዚ ጋጣሚ እውን ንሕና ነተሓሳስብ ከም ኩሉ ህዝበ ክርስቲያን ንጠቀመሉ እንዳበልና ኣብዚ መደብና ንዓጽዎ ሳብስክራይብ ላይክ ሼር ካይ ንሕመቕ የቐኒየልና። አንቺን ረሳለው በመልጃሽ ተፈውሻለው የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና